ዮሴፍ ካሳ እግዚአብሔር ምንድነው? ድንቅ ነው ታምረኛ። ስለሱ ሰምተህ ነው ወይስ ሲሰራ አይተሃል? አይቻለውኝ ሲሰራ። ለምሳሌ ምን አድርጎልሃል? ምድረ በዳዬን ዓለም ልሞታል። ምን እያደረገስ አኖረ? አዳኝ ወጥመድ እያስመለጠ። ደግሞ ትናንት ቤትህ ሐዘን ነበረ፣ ዛሬስ ምስጋና ሞልቷል ከከንፈሮቼ። ልብህ ምን አድርጎ? በአምላኩ ታምኖ። ማንን ይዞ? ኢየሱስን ይዞ። የረሳሁት ድሮ ሰላም አልነበረህም፣ አሁንስ የሰላም አምላክ ገብቷል ከቤቴ። ስለዚህ አሁን ሰላም ነህ ማለት ነው። ታዲያ አንተ ለሱ ሥራ ምንድነህ? ልጠይቅሃ፣ ኢየሱስ ባለበት ምን ይሆናል? ባዶ ሸለቆ ውሃ ይሞላል። ስለዚህ ያንተ ደስታ በማን ነው? ሁልጊዜ በጌታ። ሁልጊዜ የፈለግከው ነገር ባይሆንስ? ቢሆንም ባይሆን አያስጨንቀኝ። ቢጎድልህም እንዴ የገባ ነገር ቆይ ምንድነው? ዝም ብሎ መዘመር ሚደንቅ ነው። ስለዚህ ክብርን ለማን ትተዋለህ? ሰማይን ለሠራ ምድርን ለዘረጋ ምን ተገኘና? ከየት እንዳነሳኝ ተሳለኝና። ኦ ያስጨነቀ ያ ክፉ ዘመንስ? ያም ዘመን አለፈ። በትክክል በኢየሱስ የማይታለፍ የለም። ስለዚህ ከዚህ በኋላ ቀጥለህ አትዘምርም? እኔ አልዘምርም፣ ማን ሊዘምር? ግን ስለሱ ስትዘምር አታፍርም? አላፍርም በጌታ። ትክክል። እኔም በኢየሱስ አላፍርበትም።